የአረብ አገር ሴቶች አቤት ያንቺ ድካም አወይ ያንቺስ ልፋት ረፍት የሌለበት ሁሌ መንከራተት ከእናት ሀገርሽ ወጥተሽ ተሰደሻል የሚይን ጎጆ ላሞቀው ብለሻል ወገብሽ ተጣሞ አንገትሽ ተሰብሮ ማንነትሽ ጠፍቶ ውበትሽም ረግፎ ለምዬ ላባዬ ለወንድም ለጋሼ ለእህቴ ለልጄ እንዲሁም ለሀገሬ ትንሽ እስቲ ልስራ ቢፈስ እንኳን ላቤ ምንም ሳይሰለችሽ በሰው ሀገር ደክመሽ የለፋሽበትን ሀገር ትልኪያለሽ መች በዚያ ያቆመ ወይ ያንቺስ ልፋት ዲኔንም ላስከብር መብቴንም ላስጠብቅ እስላም ከሚከፋው ሰውነቴ ይልቅ ብለሽ ተነስተሻል ኢስላምን ረተሻል የላብሽን ዋጋ አላህ ይከፍልሻል ለተቀን ደክመሽ ላብሽን አፍስሰሽ ስለ ኢስላም ኖረሽ ስለ ኢስላም ደክመሽ ታመሙ ተጎዱ ተቸገሩ ሲሉሽ የትኛውም ቀድመሽ ፈጥነሽ ትደርሻለሽ መስጂድ አስገንብተሽ መድረሳ አሰርተሽ ለተቀን ደክመሻል ለፍተሻል ተጨንቀሽ ኢስላምሽ እንጂ ሌላ አንቺ ምን አለሽ አንቺም ይኮንኑ አንቺን የሚንቁ የአረብ ሀገር ሴቶች ብለው የሚወርፉ ይናገሩ ያምጡ ምርቶ ዳዳሪ እውነቱን እንመስክር ሐቅንም እናውራ የአረብ ሀገር ሴት መሰረቷ ለዲን እውነትን እናውራ ሐቅን እንናገር የእውነት ሱመያ በጽናት የሚታገል በሳውዲ በዱባይ በኳታር በሊብናን እንዲሁም በኦማን ችግርን ተጋፋጭ ለዲኑ የሚታገል የእውነት ሱመያ ጽናቶች እንበል የእውነት ሱመያ ጽናቶች እንበል የደረሰብሽ ግፍታዬ ስቃይሽ ዛሬ የሆነ ያህል ይሰማል ድምፅሽ ምርጥ ተምሳሌት ነሽ የጽናት ማሳያ መቼም አትረሺ ውዲቷ ሱመያ አይረታኝም ከቶ የምድር ስቃይ ረጅሙ ጦርህን መቶም ጊዜ ባይ ከአንድ አላህ በቀር አላመልክም ሌላ ልሳንም የለኝም ከእንግዲህ በኋላ